ይናገራሉ፣ ያስተምራሉ፣ ከዛ ደግሞ ይወድቃሉ። ሲወድቁ ቤተክርስቲያኑ አብሮ አይነሳም። ሲወድቁ መስጊድ አብሮ አይነሳም። ሲወድቁ ተቋም፣ የትኛውም ተቋም አብሮ አይነሳም። ለምሳሌ የሀገር ጠቅላይ ሚኒስትር የሚያጠፋ ከሆነ ሀገሪቱ አብራ አትሰደብም፣ አብራ ትጠላ። ልክ እንደዛ ነው እና መለየት መቻል አለብን። አንድ ልጅ ቢኒ ሲያጠፋ ከኦርቶዶክስ ቤተክርስቲያን ላይ አያገናኘው፣ ምንም ያገናኘው ነገር የለም በምንም ታሪክ ማለት ነው። እሱ የኦርቶዶክስ እንደዚህ ኦርቶዶክስ እንደዚህ አይባልም። ኦርቶዶክስ ራሱን የቻለ ቤተ እምነት ነው። ብዙ ምዕመናን አለው፣ ብዙ አስተማሪዎች አሉ፣ ብዙ አባቶች አሉ። ብዙ በጣም ሰውን ከእግዚአብሔር እኩል ማድረግ የምናደርገውን ነገር ማቆም አለብን። በቃ ሰውየው አጥፍቷል፣ በዛ ስር ተከልሎ ጥፋትን ሰርቷል፣ ብዙ ነገር አድርጎ ሊሆን ይችላል። ቀጥታ እሱን ነው የምንጠይቀው፣ ያጠፋውን አካል ነው የምንጠይቀው። አንተ እያለ ነው። ሰርቆ ከሆነ ሰርቀሃል፣ ዝሙት ከሆነ ዘሙተሃል፣ ዋሽቶ ከሆነ ዋሽተሃል ነው እንጂ ቤተክርስቲያኗ ዋሸች፣ ቤተክርስቲያኗ ሰረቀች አይባልም። ስለዚህ በዛ መንገድ ነው የምንሄደው። የቤተክርስቲያን ልጅ ነው፣ የእንትን ልጅ ነው። እንደገና አሜሪካ ሰው ስለኖረ ሁሉም ሰው አንድ የተቀመጠ ነገር አለ። ዲያስፖራ ሲባል አሜሪካ ሲመጣ $1000 ይዞ ከመጣ ሲመነዝረው 100,000 እና ምናልባት በቦርሳ ሲይዘው 100,000 ሊመስላችሁ ይችላል። 1 ሚሊዮን ብር አሁን ስንት ገብቷል? ወደ እንደ መንግስት ነው ብላክ ማርኬት ሳይሆን መንግስት ሪያ ብሎ ከፈተው፣ ራሱ መንግስት የከፈተው አለ ሪያ ብሎ 1 ሚሊዮን ብር ስትልቁ በጣም ነው የምደነግጥ። 8,000 ምናምን ነው በቃ $8,600 ምናምን ዶላር ግን 8,000 ምናምን 8,600 ከነመላኪያው $8,800 $8,800 ይዞ ከመጣ ያ ሰውዬ ሚሊዮን ይዣለሁ ነው የሚለው። በሚሊዮን ብሩ ያንን ሚሊዮን ብር እዛ ጋር ጨርሶ ሲመለስ ስራ እዚህ ይጠብቀዋል። ስለዚህ ሰው አሜሪካ ስለሆነ የተሻለ ነገር አለው፣ የተሻለ ነገር ይዟል ማለት አለ። በብድር ነው መኪና የሚነዳው፣ ልብስ በብድር አለ፣ ምግብ በብድር አለ፣ ጫማ በብድር አለ፣ መኪና በብድር አለ፣ ስልክ በብድር አለ። ኤቭሪቲንግ ብድር ነው። ጠዋት ከእንቅልፉ ሲነሳ ብድር ነው ይዞ የሚነሳው፣ ሲተኛ ብድር ነው ይዞ የሚተኛው። አሜሪካ ውስጥ ዋጋ ከፍለ ነው የምትሰራው፣ ጠብር ግፍ ብለ ነው የምትሰራው። $100 ለማግኘት ምናልባት እንደውም ቅድም ፎቶ ላነሳ ነበረ የሆነ እያለፍኩኝ ታርጌት ላይ ተለጥፏል። ታርጌት የሚባል ስቶር አለ እና እዛ ጋር እናወር 15 ብር ይላል። እኔ ያንን ሳይ በእውነት እግዚአብሔርን አመሰገንኩ። እውነቴን ነው የምለው፣ እግዚአብሔር ስም ይባረክ ብዬ ነው ያመሰገንኩ። በ15 ብር $15 ለማግኘት 1 ሰዓት ቆሞ ነው $15 የሚያገኘው ሰው። አሜሪካን ብትመጡ በቀላሉ አይደለም የምታገኙት። እኛ እዚህ ጋር ሾፍ ስላደረግን እንደዚህ ስላል ምናምን በቃ መኪና ስለነዳ መኪኖቹ በሙሉ የሚነዳው ይሄ ሀብታም ነኝ እንደዚህ ነው የሚል አሜሪካ ውስጥ ካለ ሀብታም አሉ ሀብታሞች፣ ባለሀብቶች አሉ። ሰርተህ ትኖራለህ፣ የስራ ኦፖርቹኒቲ አለ፣ አትራብም፣ ቤት አታጣም፣ ምተኛበት አታጣም፣ እኩል ኑሮ ትኖራለህ። ግን ምንድን ነው እዛ አሜሪካ ሰው ስላለው መታመን የለበትም። በቃ አሜሪካን ስላለ ሁሉ ነገር አለው፣ ሁሉ ነገር ማድረግ ይችላል፣ መፍለጥ መቁረጥ፣ ብዙ ነገር ማድረግ ይችላል ብላችሁ እንዳታም መታመን የለበትም። በተለይ እህቶች፣ በተለይ አረብ ሀገር ያላችሁ እህቶች፣ ኢትዮጵያ ያላችሁ እህቶች ያገባኛል አግብቶ ይወስደኛል ብለሽ እግርሽን የምትከፍች ገንዘብሽን የምትሰጭ እነዚህ በጣም አደገኛ ናቸው። ልጅ ትወልጃለሽ፣ ከነ ልጅሽ ኢትዮጵያ ያስቀምጥሻል፣ $200 በየወሩ ይልክልሻል። ቅስምሽም ተሰብሮ፣ ሞራልሽ ተሰብሮ፣ ማንነትሽ ተሰብሮ እንደዛ ነገር ውስጥ ነው የምትቀመጠው። አሁን እሷ ኪያ እዚህ ጋር አለች፣ 600,000 ብር 4 ዓመት እያለቀሰች ነው። አሜሪካ ሲሄድ ነው የምሰጥሻል። አሜሪካ ደግሞ ሲመጣ ስራ የለኝም አለ። ስራ እየመረጠ ይሆናል እንጂ ማግኘት ይችላል። ወልማርት መግባት ይችላል። 15 ብር ይኸው እንዳልኳቸው ወልማርት ገብቶ በ15 ብር መስራት ይችላል። ግን ያ አይደል። አሜሪካ ውስጥ ብዙ እንትኖች አሉ። በቃ እንደዚህ ወርቅ ስለተደረገ ምናምን እንደዚህ ስለተደረገ ምናምን አይደለም። ጀስት ሾው ኦፍ ነው። እነዚህ ነገሮች በሙሉ ሾው ናቸው። ዋጋ ከፍሎ ነው ሰው ጠዋት ተነስቶ ምናምን ነው። ሙሌን አሁን ይኸውት ሃርድ ወርከር ነው፣ እየሰራ ነው አይደል? እያያችሁት ነው። ቁጭ ብሎ አሁን መተኛት ያለበትን ሰዓት ነው ቁጭ አለው፣ እየሰራ ነው። ኤቭሪቲንግ ሃርድ ወርከር ነው። ስትቆሙ ስራ ይቆማል። አሜሪካ ውስጥ ስራ ካጣ ሉዝ የምታደርገው ቤትን ሉዝ ታደርጋለህ። ሁሉ ነገር ነው ሉዝ የምታደርገው አይደል? ሁሉ ነገር ነው ሉዝ የምታደርገው።
ስራ ስታጣ ብዙ ነገር ነው ሉዝ የምታደርገው። መኪና ይወሰድባል፣ ቤት ይወሰድባል፣ ኤቭሪቲንግ ይወሰድባል። እነዛ ነገሮች እንዳይወሰዱብን መስራት መቻል አለ። ስለዚህ እዚህ ምን መሰለህ፣ ይቅርታ ስላቋረጥኩ፣ አሜሪካ እየኖረ አረብ ሀገር ያሉቶችን በዚህ ደረጃ እስካማረግ ያማል። ገብቶሃል? አሜሪካ እየኖረ አውሮፓ እየኖረ ካናዳ እየኖረ በጣም ዝቅ ብለው ምን አድርገው እንደሚያመጡ አረብ ሀገር ገንዘቡ እናውቃል። ምን አድርገው በተለይ እንደ ኪያ ያሉ እህቶች ውጭውን የማያውቁ እህቶች ምን አድርገው እንደሚያመጡ ነግረው እንዴት ውስጥ ይቀበለዋል። እየዋሸ እያወቅ ፕሮሰስ እንደማታደርግ እያወቅ ገንዘቡን ቆርጥመ እንደምትበላው እያወቅ እንደዚህ አይነት ሴትን እንዴት ብለህ ነው እጅ እንትን እሺ የሚለው? ገባ? እሱ ነው የሚያመኝ። አሁን የሚቀብጡ ምን ሆኖ ምንምን እሳይ በላ ይችላል። የራስሽ ጉዳይ ግን እንዴ እናቴ ታመባኛለች፣ እኔ አሜሪካ መጥቼ ሰርቼ እናቴ ማዳን ነው የምፈልገው፣ አደራ በቃ የአሜሪካንን ነገር አስተካክልልን የምትል ምንም የሌላት ምንም የለኝም ያለችን እንዴት ደፍረ እንዴት ህሊና አስተቀብሎ ያው በቤተ ክርስቲያን ደረጃ ትልቅ ስም ያለው ልጅ ትልቅ ስም ያለ አንቱ የተባልክ ያለ እድሜ ትልቅ ስም የተሰጠ ቪዲዮ የምትለቃቸው በሙሉ ቫይራል ኦል ቫይራል ተባረክልን እንዲሁን የሚባል ሰው እንዴት ከምስኪን ምንም ከሌላት ያውም ጥሩ ስም ኖሮ ትልቅ ስም ያለ ሰው ይችን ሴት እንዴት ትበላል? ዱርዬ አያደርገው። እመቤቴ ምስክሬ፣ ወሮ በላ ዱርዬ አያደርገው። ጨካኝነት አለ አንዳንድ ሰዎች ጋር እንደዚህ በነጠላ በምን ቤተክርስቲያን በመስጊድ ምናምን የሚደበቁ በቸርችም እንዲህ አይነት ችግር አለባቸው። ምስኪኖችን አድነው ምን ያደርጋሉ? ማንም አይደርስላቸውም ብለው እንደዚህ አይነት የከፋ የጨካኝ መንገድ ይሄዱባቸዋል። እና የሚያመው እሱ ነው። አንዳንድ ያስተውሉ። አሜሪካ የምትኖሩ እንደ በፈጣሪ ሆኑባቸው። የተሻለ ላይፍ አለ፣ የተሻለ ነገር ላይ ነው ያለ። ስለዚህ ቢያንስ አረብ ሀገር ያሉ ምስኪን እህቶቻችንን አትበድሉት ፕሊዝ። ካን ዩ ዱ ዛት? አሜሪካ ካሉት አውሮፓ ካሉት ምን ካሉት ጋር እንደፈለጋችሁ ቀን ሌት ተደፍተው እግራቸው አብጦ ኩላሊታቸውን አሟቸው ስንት መከራ አምጥተው ያጠራቀሟትን ትንሽዬ ሳንቲም ሙጥጥ አርጋችሁ የምትወስዱ እግዚአብሔር አምላክ ልቦና ይስጣት። ተዋቸው በቃ። የአረብ ሀገር እህቶችን ተው፣ አትዝረፉብን። እንደው በፈጠራችሁ ይሆንባቸው። እስቲ አሜሪካ ያሉትን ዝረፏቸው፣ አውሮፓ ያሉትን ዝረፉ፣ ካናዳ ያሉትን ዝረፉ። ወፍ የሚዘረፍ ወፍ። እነዚህ ምስኪን ሴቶች ስለሆኑ እያደናችሁ ከቤት ስለማወጡ ስማችሁ መጀመሪያ ሶሻል ሚዲያ ላይ ትገነባላችሁ፣ ከዛ በኋላ ቀርጥፋችሁ ትበላላችሁ። እና ልጅ ምን ያደረግከው? ይሄን የብዙ አረብ ሀገር ሴት ህመም ነው ያሳመንከው። የብዙ እህቶች እና ብዙ መሴጅ ነው በውስጥ ይመጣልኝ። እኔ አሞኛል። በተለይ ዲያስፖራው በዚህ አይነት ደረጃ አረብ ሀገር ያለች ሴትም ቁርጥሞ የበላው ዲያስፖራ ነው። ኢትዮጵያ እንኳን ያሉት አረ ፊራ እመቤቴን ነው። ኢትዮጵያ ያሉት እንደዛ ይዘረ፣ አሜሪካ፣ አውሮፓ፣ ካናዳ ያሉት ቁርጥምጥም አድርገው የአረብ ሀገር ሴቶችን በልተው ቁርጥማ። እና እባካችሁ እህቶቻችን እንደው በምን አይነት ቋንቋ መናገር እንዳለብኝ ግራ ነው የገባኝ። እባካችሁ አሜሪካ ዶማ ማይም ማንም ፕሮሰስ አድርጎ መውሰድ አይችልም። ወንድሙን ይወስድ ነበር፣ እህቱን ይወስድ ነበር፣ ዘመዶቹን ይወስድ ነበር። አይወስድሽም። ገንዘብሽን አትበይ። ይሄንን ነው እኔም ብለው። ስለዚህ ይህንን ነገር በደንብ አድርጋችሁ እህቶቼ አስምሩበት። ይወስዱ ነበር የገዛ ዘመዶቻቸው፣ አይችሉም። ስለማይችሉ ነው። እና እባካችሁ ገንዘባችሁን አትባሉ ለማለት በዚህ አጋጣሚ ቀጠል በቃ ቴዲ ሐዋሳ ቀጠል። ሁለት ነገር ልንገራችሁና አንድ ከተቀዳው ድምፅ የሰማሁትን አንድ ጥያቄ ምናልባት አነሳላችኋለሁ እና የተረዳችሁበትን ትነግሩኛላችሁ። ስሙን ከተሳሳትኩኝ ይቅርታ ጠይቃለሁ። እንደዚህ መጽሐፍ ቅዱስ ላይ የሐዋርያው ሳውል የተባለ ሐዋርያው ጳውሎስ ኤግዛክት ዘሴም ስታይል የሚጠቀማቸው ነገሮች ነበሩ። የሆነ በደል ይሰራና ወደ ፈሪሳውያን ይላል፣ ሲያሳዱት እኔ እኮ ፈሪሳዊ በመሆን ይላል። ከዛ ፈሪሳውያን ጋር ደግሞ የሆነ ትሪክ ምናምን ይሰራል፣ ወደ ሰዱቃውያን ጋር ይላል። እነዛ ሲያባሩት
ሰዱቃዊ በመሆኔ ነው ምናምን ይላል እና ማህበረሰቡ የሚከላከለው የነበረው ምሳሌ ሰዱቃዊ ፈሪሳዊ የሚባሉ በዛ ጊዜ በወቅቱ የነበሩ ሰዎች የሰራውን በደል ሳይሆን የትኛውንም ያህል ወንጀል ሰርተ ወደ ግሩፕ ስትመጣ የኛው ስለሆንክ ነው ለካ ሊያጠቁ የመጡት የሚል እሳቤ ያላቸው። ስለዚህ እንደዚህ አይነት ሰዎች በጣም ከምታስባቸው በላይ የረቀቁ ናቸው። ወይ በሃይማኖት ውስጥ ይገባሉ ወይ በብሔር ውስጥ ይገባሉ። አሁን ከዚህ ቀደም ታስታውሱ እንደሆነ በጣም ቫይራል የወጣ አንድ ሰውዬ ነበር ማለት ታምራት ገለታ የሚባል ስታውቃላችሁ። በቃ ያላጫወተው ያላደረገው ያልሰራው ትሪክ የለም እሱ ሰውዬ። መጨረሻ ላይ ያው ለሁሉም ነገር ጊዜ ያለው ሲጋለጥ እንትን ስለሆንኩ ነው። ደግነቱ ማህበረሰቡ በእኛ ስም አይደለም ይሄን የሰራው ብሎ ገፋው እና ብዙ ጊዜ ምንድነው የሚያደርጉት? መጀመሪያ የሚደበቁበትን የሆነ ቡድን ይፈልጋሉ። ቡድኑ ደግሞ ነፍስ ገለው እንኳን ቢያመጡ የሚሳደደው ያ ግለሰብ የሚሳደደው የዛ ስብስብ አባል በመሆኑ ነው እንጂ ስለ ወንጀሉ አይደለም የሚል እሳቤ እንዳላቸው ያውቃል፣ እንደሚከላከሏቸው ያውቃል። ስለዚህ የተበደሉም ሰዎች አይመጡባቸው፣ ምክንያቱም በግሩፕ ነው የሚያናግሩ። አሁን በሃይማኖት ጉዳይም እንደዚህ አይነት ጥፋት የሚሰሩ ሰዎች ሲወርድ ሲዋረድ ሲወርድ ሲዋረድ የመጣ ነገር ነው። እያንዳንዱን አሁን መደረግ ያለበት መሰለኝ እያንዳንዱን አቁም። አሁን አሜሪካ ቅድም ሲናገር ነበር። አሜሪካ ካናዳ ለምን እንደዚህ አታደርጉም ብሎ ሲናገር ነበር። አሜሪካ በጣም ደሞስት እንደምታውቁት ሊብራል ነው። በቃ ይሄ የግለሰቦች ሀገር ነው። የግለሰቦች መብት የሚከበርበት ሀገር ነው። አንድ ሰው ወንጀል ከሰራ ፍርድ ቤት ነው የሚጠይቀው። የትኛውም ግሩፕ ውስጥ ገብተህ ልትደበቅ አትችልም። የእኛ ሀገር ግን የተቀረጽንበት የማህበረሰብ እሴቶቻችን፣ የኖርንበት አኗኗራችን፣ ፖለቲካው፣ እያንዳንዱ ነገር የተያዘ ስለሆነ ወንጀለኞች አሰቃቂ ጥፋት ይሰራሉ፣ የሆነ ግሩፕ ውስጥ ይደበቃሉ። ለማውጣት አስቸጋሪ ይሆናል። ለምን ልታወጣቸው ስትሞክር ከማህበረሰቡ ጋር ነው አብረው የሚወጡልን፣ ወይ ከሃይማኖት ጋር አብረው ይወጣሉ፣ ወይ ከሆነ ግሩፕ ጋር አብረው ይወጣሉ እና ለፍርድም አስቸጋሪ ይሆናል። እነሱን አስመልክቶም ሀሳብ የሚሰነዝሩ ሰዎችን ጥፋት ያጠፋሉ። ሰውየውን ነጥለው አታክ ከማድረግ ይልቅ ከግሩፑ ጋር አብረው አታክ የማድረግ ነገር አለ። ያ ደግሞ ለሌቦቹ የተመቸ እስከዛሬ ይኖረናል እና ይህ መስተካከል አለበት። በተቻለ መጠን አሁን እየተስተካከለ ይመጣል ብዬ አስባለሁ። ከሰማሁት ከድምፅ አንድ ነገር ምናልባት ግር ስላለኝ እችን ነገር እንደምንም አድርገህ አድበስብስልኝ ሲል ምን ለማለት ፈልጎ ማለት ምን አልገባኝም። ማለት የብዙዎቹን ግርታ ይመስለኛል እና ያው እችን ነገር አድበስብስልኝ አንተ ሲል ምንድን ነው? ምን አስቡ ነው? እንዲድበሰበስ ፈልጎ በቃ አረሳሳልኝ ማለቱ ነው ወይስ ጀስት ለጊዜያዊነት ይሄ ጉዳይ እንዳይነሳ አድርግና እኔ በምጨርስበት ጉዳይ ጨርሳለሁ ማለት ነው? ይቅርታ እዚህ ጋር እንትን ማለት እንፈልገው ከዚህ በኋላ ዮኒ ማኛ እና ፍራኦል አሁን በዚህ ጉዳይ ላይ በደንብ አቴንሽን ሰጣችሁ እየሰራችሁ ስለሆነ ብዙ አይነት ሜሴጆችም ብዙ አይነት መልእክቶችም እንደሚመጡላችሁ እርግጠኛ ነኝ። ምክንያቱም እንደዚህ አይነት ነገር ላይ ሰርቻለሁ ከዚህ በፊት። ግን እዚህ ጋር ስትሰሩ እያጣራችሁ መሆን አለበት። አሁን በፍቅር የተላከ ካለ አንድ ሰው አንዷን አፍቅራ በሪሌሽንሽፕ የተላከ ካለ በቃ በፍቅሩ ሰዓት የተደረገ ነው እና ብዙ አቴንሽን መስጠት አለባቸው ብዬ አላስብም። አረብ ሀገር ያሉ ከዚህ በተጨማሪ አሁን ከወጡት በላይ ሳይወጡ የተበሉት በጣም ብዙ ናቸው። በጣም ብዙ ማለት ነው። አንደኛ በሼም ሰው ምን ይለኛል በሚለው ማለት ነው። በጣም ብዙ አሁን አዲስ አበባ ብትመጣ እኔ አይቻለሁ። አዲስ አበባ ላይ ቁጭ ብለው ኢንተርኔት ላይ ቁጭ ብለው የአረብ ሀገር ሴቶችን ዝም ብሎ እንደዚህ የሚያጠምዱ ማለት ነው። ይሄ ትልቅ መልዕክት ሊሆን የሚችለው አረብ ሀገር ያሉ ሴቶች መናቃዩንን ብንና አረብ ሀገር የሚሄዱ ሴቶች በብዛት ስማቸውን እንኳን መጻፍ የሚችሉ አይደሉም። እኔ ሪፖርት ላይ ይቻለሁ። እናንተ ማየታችሁ ከሆነ ስማቸውን እንኳን በትክክል መጻፍ የሚችሉ ሰዎች አይደሉም በብዛት ወደ አረብ ሀገር የሚወጡ እና ለእናንተ በጣም ትልቅ ትምህርት ነው ብዬ አስባለሁ። ይሄ አሁን እየተሰራ ያለው በዚህ ይቁም እና በታዋቂነት ሙድ አክቲቪስት ነኝ አናሊስት ነን ምናምን ብለው የሚበሉ ደግሞ ትልቅ ትምህርት ካሁን በኋላ መቆም አለበት። በዚህ አጋጣሚ ደግሞ ለኪያ ማለት ነው እንዲሁ ለበጎነትሽ እሷ እንኳን በፍቅር አይደለም ሌላ ታሪክ የለውም በቢዝነስ ነው የተገናኘችው። እንደ አጋጣሚ ግን እሷን ስላዘኑላት አሁን ያለችበትም ሁኔታ እናቷም ያው ችግር ላይ እንደሆነች ተናግራለች እና ድንገት የሚያዝኑ ኢትዮጵያኖች እዚህ መልካም ኢትዮጵያኖች አሉና ባንክ አካውንትሽን እዚህ ቁጭ ብታደርጊው ጥሩ ነው ብዬ አስባለሁ።
እና ዮኒም በዚህ ከፖለቲካው ባሻገር በሁሉም ነገር ላይ አለ። በአርቲስቶችም በሁሉም ነገር ላይ በቃ ሁሉም ነገር ላይ ትሰራለህ። እንደዚህ የምትሰራ ከሆነ እያጣራ ብትሰራ አሪፍ ነው ብዬ አስባለሁ። ገብተዋል አይደለ? እያጣራ በፍቅር ላይ ገብተው የተበሉትን አይመለከትም። ከሁለት ጎናው ማጣራት በጣም አሪፍ ነው ብዬ አስባለሁ። ቴዲ አዋሳም ከፖለቲካው ባሻገር እንደዚህ ብሰራ አስባለሁ። እንትና ኪያ ደግሞ ባንክ አካውንትሽን እዚህ ጋር ቁጭ ብታደርጊላቸው በጣም አሪፍ ነው። ፍራውል አመሰግናለሁ ስላስገባኝ። እንደማለት ስራ ነበረች ፍራውል ትንሽ ስለጠየቀኝ ያለው ምንድን ነው መሰለ፣ አይ ቲንክ የዛኔ ቪዲዮ ገብተን ተነጋግረንበት አልነበረ? ሁላችንም ገብተን የዛኔ ለካ በስልክ እየሄዱ ቀጥቅጠውታል። እያንዳንዱ አንተ ሌባ መስኪን እያስለቀስክ ነጠላ ለብሰ ምናምን እያሉ ብቻ ሩዋንዳ አድርገውታል። ለካ በፌስቡክም በቲክታክም በምንም በቃ ቁም ስቅል ሲያሳዩት ይሁን እያረጋጋልኝ ይሄን እኔ ይህን ነገር መልሳለሁ፣ ጊዜ ነው የምፈልገው እመልሳለሁ። ስለዚህ እንዲያውም ብዙ ነበር ያወራ ነው፣ የተወሰነውን ነው መቅረጽ የቻልኩት እና የቀረጽኩት እና እመልሳለሁ ግን አረጋጋልኝ እባክህ። ምክንያቱም እኛ በብዛት የምንሰራው እንደምታየው በሀቅ ደረጃ ነው አብዛኛውን ነገር የምናደርገው። እንደዚህ አይነት ነገሮች ሲመጡ የእነ መንሱሬ ጉዳይ ሲመጣ የሌሎችም ሁለቱንም እያመጣን ነው ሀሳብ ተቀብለን ከዛ በኋላ ህዝቡ የሚሰጠውን ሀሳብ አንተን ቤት እንደምናየው በፖለቲካ የሁሉንም ሀሳብ ነው ተቀበለው እና ለዛ ነው ምን አለኝ፣ በቃ አረጋጋልኝ ማለት በቃ ቀጠቀጡኝና ከዛ ከተቆረጠው በኋላ ያልገባው ምንድነው በቃ መቆሚያ መቀመጫ ሳት ስልኩን አያነሳማውን ይፈራዋል። እንደ እሳት ነው የሚፈራው። ስልኩን አጥፍቶ ነው አይሰራም ሁላ ይላል ስልኩ አንዳንዴ ስደቡ እና በጣም ስለተሰደበ ስለተቀጠቀጠ እባክህ ይቺን ነገር ሜሴጅ ላክለት ይሆን በግዱ ይገባል። ሜሴጅ አዘን ላክለት በግዱ ይገባል። እርግጠኛ ነኝ ቁጭ ብሎ እየሰማ ነው። ሜሴጅ ምናምን ነገር ላክለት እርግጠኛ ነኝ እየሰማ ነው። እንዴ ለምን መሰለ አሁን ያልገባሽ ሚክዬ እንዳጠፋ አምኗል። አልካድም እኮ በዚህ ጉዳይ ካደው ነገር የለም። ግን ምንድን ነው ችግሩ? አንዳንዴ ትላመደዋለህ። ይህ ማጭበርበሩን በየጊዜው የምታደርገው ከሆነ ቢካም ኖርማላይዝ የፈርስቱ እንጂ የሚከብድ 4፣ 5፣ 6፣ 7 ጊዜ አጭበረበርክ ከሆነ ኖ ናው መጨረሻ ላይ መሆኑ አሁን ከባዱ ደረጃ ደርሷል። የሶሻል ሚዲያ ትልልቅ የምንባለው ሶሻል ሚዲያ ጋር ገባ ጉዳይ እሱን ያስደነገጠው እንጂ እኮ ከዚህ በፊት በአንዳንድ ሰዎች ተነግሮታል። ምንም ግን ሶሻል ሚዲያ ላይ የምንተዋወቅ ሰዎች እና ቦታ የሚሰጠን ሰዎች ስንመጣ ነው አሁን ድንጋጤ ደስ እያንዳንዱ እንደማንለቀው ስለሚያውቅ አሁን ምንድን ነው ሶሉሽን ይዞ መጣ። ጊዜ ሰጡኝ እከፍላለሁ። እኔ ነገርኩት፣ አይዲያም ሰጠው። ቤተሰብ አሰባስብና ተፍተፍ ብለህ ከነሱ ተቀብለህ ለእነሱ ክፈላቸው። እንደ አይዲያ አይቶታል። ደግሞ በጣም የሚወደው ጓደኛው ጋር ነው መልዕክት ላኩ። ስልክ አታነሳም አውቃለሁ፣ ካላነሳ ግን ኤክስፖዝ አደርጋለሁ ብዬ ስለጻፍኩለት ነው ሮጦ መጥቶ የደወለው። ገባ ኤክስፖዝ አደርጋለሁ ሙሉ ደግሞ ካላነሳ አላነሳ። ስለዚህ ለዛ በቃ አረጋጋልኝና እሰጣለሁ። በቃ ከዚህ በኋላ አይስደቡኝ አይነት ነገር መሰለኝ እና ያው እንግዲህ በሰራው እንትን ነው ሲቀጠቀጥ የነበረው ለዛ እንጂ እኔ የምሸፋፍንለት ምንም ነገር የለም። በዛ ይሁን አንዴ መምህር ስራ አለብኝ እያሉ ስለሆነ አንዴ ተናግሮ ይውረዱ። ከይቅርታ እንዴ ችግር የለም። እሺ ያው ስለምታከበሬ ነው መምህር ያለችኝ እንጂ መምህር እንኳን ደረጃ ላይ አልደረስኩም፣ ገና ተማሪ ነኝ። እና በመጀመሪያ ደረጃ አመሰግናለሁ። በጣም ጥሩ ነው ሀሳቦችን የምታንሸራሽሩት እና ከዚህ በኋላ የሚያመልጥ አይመስለኝም። በነገራችን ላይ ወንድማችን ቢኒ እዚህ ሸምቀቋ ውስጥ የገባው በራሱ መንገድ ነው። እኛ እዚህ ደረጃ ላይ እንዳይደረስ እሱም ወንድማችን ነው ብለን እኛም ብንሆን ይብዛ የሚነስም ኃጢአት እንሰራለን መቼም ሰዎች ሆነን አይደል ብለን ራርተንለት በጣም ብዙ ደክመን ነበር በውስጥ ኪያም አደባባዩን ያን ያህል አልፈለገችውም ነበር። ግን ገንዘቧን ከመውሰድ በላይ ደግሞ የሚናገራት ንግግር ሚዲያ ላይ ያልወጣል እኔ እጅ ላይ የሚያለ በነገራችን ላይ አቁስሏታል። ሳይኮሎጂካሊ በጣም ነው የጎዳት። በነገራችን ላይ በጣም ነው የጎዳት እና ወንድማችን ቢኒ አሁንም እየሰማም ስለሚሆን ወይ መልዕክቱ በአንድም በሌላም ስለሚደርሰው ክርስትናህን ረስተኸዋል። ስለዚህ እህትክን ነው የጎዳው። አንዲት የክርስቶስ አካልን እህት ነው የጎዳኸው። ተመለስና ንስሐ ግባ፣ ተጸጸት። አሁንም በነገራችን ላይ ቅድም ዮኒ ስታዋራው በምንም ታምር ስለሱ አልተጨነቀም። ሚዲያውን የቆጠቆጠው አየህ፣ በቃ ከነከነው። እባክህ እንደምንም ያዝልኝን ነገር ባለፈውም እንደዚህ ነበር ያለን። አሁን እንደዛማ ከሆነ እሺ በቃ ወንድማችን አይደል ብለን የሚገርማችሁ ዞር ብለን በውስጥ ልናገኘው ሞከርን፣ ግን ያው አመለጠ ማለት ነው።
እና አሁንም ፕሊስ እዘንላት እስኪ ራራላት። ማለት ምን እንዳደረካት የምታውቀው እኮ አንተ ነህ እኮ። ብዙ ያልተወሩ ነገሮች አሉ። ወዴትም ሳንሄድ የኪያ ብቻ ማለት ነው። እና ብትመለስ መልካም ነው። ከዚህ ውጭ ግን ከስር ሆነን የምንከታተል ወንድም እህቶች፣ ቅድም ፍራውልም ሲናገር ሰምቼዋለሁ። መቼም ሂዱ ስረቁ ብሎ የሚልክ ቤተ እምነት የለም። ለምሳሌ ከክርስቲያኖች ሕግና ትእዛዛት መካከል 10 ትእዛዛት አንዱ አትስረቅ ነው። አትስረቅ ተብዬ እኔ ሄጄ ግን ከሰረኩ የኔ ችግር እንጂ የኔ የሰሚው የኔ ክርስቲያኑ ችግር ወይም ክርስቲያን ነኝ ብዬ ያልኩት ችግር እንጂ የቤተ እምነቱ ሊሆን አይችልም። ኃጢአት ኃጢአት ነው። ጾታን አይመርጥም፣ እምነትን አይመርጥም፣ የሆነ ነገርን አይመርጥም። ብቻ በምንም መድቡት እድሜን አይመርጥም። ስለዚህ ምናልባት ጥንቃቄ ማድረግ የሚያስፈልገው አንዳንዴ ከቤተ ክርስቲያን ወይም ደግሞ አጠቃላይ ከቤተ እምነት ራቅ ያለ ሰው አየህ፣ ከፊት ሆነ ዝም ብለህ ነጠላ ለብሰህ የሆነ ሸክ የሆነ ስታየው ወይም ደግሞ ፓስተር ምናምን እንደዚህ ሆነ ስትታየው ዝሞ እንደ ቅዱስ ይስላል። በቃ ሁሉን ነገር እንዳጠናክ ፐርፌክት እንደሆንክ። ኖ እንደሱ አይደለም። ከእናንተ የተለየ ሰዎች አይደለንም። ባይዜ ኦኬ። የምንለየው እኛ ወደ ሐኪም ቤት እንሄዳለን። እዚህ ቤተክርስቲያን ለምሳሌ እኔ ስሄድ ሐኪም ቤት እየሄድኩ ነው ልታከም፣ በሽተኛ ስለሆንኩ ልታከም እየሄድኩ ነው እንጂ በቃ ቅዱስ ስለሆንኩኝ የሆነ እንደዛ አይደለም የምሄደው። ስለዚህ ይሄንን ቀረብ ብላችሁ ምናልባት በየትኛውም ቤተ እምነት ያላችሁ ወንድሞች ብታውቁ ብትረዱ መልካም ነው፣ ባትበሉ። ሌላው እኔ አሁን እዚህ ጋር ለምሳሌ አትስጡ እንደው ባካቸው እንደዚህ የሚል መልእክት የትም እናስተላልፋለን። የሚገርማቸው ለምሳሌ እኔ ቲክቶክ ላይ ከመጣሁ ኦልሞስት እንግዲህ 2 ዓመት እየሆነ ነው። እናገራለሁ እንደዚህ በጣም የቶች ጉዳይ ስለሚከነክነኝ ማለት ነው። ግን የሚገርመው እነዚህ ልጆች እዚህ ካሉት አይደለም አብዛኛው የሚሰረቁ እዚህ ቲክቶክ ላይ ወይም ደግሞ የሆነ እንትን ላይ የሉም፣ አይታወቁም። እንዴት አድርገው ራሱ ፈልገው እንደሚያገኙ አሁን ኪያን ብጠይቃት በቃ ከሆነ ቦታ ላይ ጠለፋት ይኸው እንደተጫወተባት፣ ሌሎችንም እንደዚህ ነው የሚጫወቱባቸው። ከዛ አየው በውስጥ እያለቀሱ እንዲያውም እኮ ጥንካሬው እግዚአብሔርም ረድቷት በኋላም እኛን አገኘችን በተወሰነ መልኩ እንደው አይዞሽ እንደዚህ አድርገን ምናምን ከዛ ምንሰብስብልሽ እንደዚህ ብለን አቆየናት እንጂ እኮ ከባድ ነው በነገራችን ላይ ያሰቃያት። እና ከሆነ ቦታ ነው ጠልፈው የሚጫወቱባቸው። እኔ እነሱ ልጆች ራሱ እንዴት ማግኘት ይቻል ይሆን አላውቅም። ወደፊትም እንዳይደገም ማለት ነው ጉዳዩ። እና በጣም አስቸጋሪ ነው። እዚህ ጋር ያለ ሰው ብቻ አይደለም፣ እንዲያውም በአብዛኛው የሚዘረፈው እዚህ ያለ ሰው አይደለም፣ የሆነ ቦታ ላይ ነው መርጠው በቃ እንትን የሚሏቸው። እና ይሄ በጣም ከባድ ነገር ነው። ከዚህ ውጭ ግን እኔ አሁንም ቅድም እንደተናገርኩት እዚህ ደረጃ ላይ እንዲመጣ ያደረግከው ግን ራስህ ነህ። እኛ ራርተንልህ አዝነንልህ እባክህን ካልሆነ አጥተህ ከሆነ እንሰብስብልህ። አትሊስት ግን ውጣና ልክ አሁን ዛሬ ሀቁ ሊወጣ እንደዚህ አየው በ3,000 ምናምን ሰው 4,000 የሚጠጋ ህዝብ ፊት ወጣ ሀቁ። በአትሊስት በቃ ወስጃለሁ ግን ስላልቻልኩ ነው ብለህም ከሆነ የምትፈልገው ኪያ ይሄን ነው እባክህና ስንለው አልመጣም። ስንቴ ነው የካደን? ስንቴ ነው ሽማግሌዎችን የሸወደው? እና እግዚአብሔር ግን ያው ለመልካም ነገር አደረገው። ከዚህ በኋላ ማምለጥ የምችል አይመስለኝም። አሁንም ቢሆን የምመክርህ እሷን ይቅርታ ጠይቃት። እዚህም ደግሞ ያለውን ሰው በሙሉ ወጥተህ ይቅርታ ጠይቅ፣ መቼም ማለት ነው። ከዛም ደግሞ መልስ፣ ንስሐም ደግሞ ግባ። ከንስሐ አባት ጋር ተገናኝ። እኔ ይቅርታ አድርጉልኝ ክርስትናውን ረስቶታል፣ እያስመሰለን ያለው ይህንን በትክክል ባሉ መረጃዎች ስላረጋገጥኩ ነው። ስለዚህ አሁንም ቢሆን ቀደም ሲናገር ከነበረው ንግግር ፍጹም ክርስቲያናዊ ከሆነ ወንድም የማይጠበቅ ነገር ነው የሰማነው። የከነከነው የእሱ ጉዳይ ነው እንጂ የእህታችን መታመም እንዴ እናቷ እኮ ሊሞቱ እኮ ነው፣ እያለቀሰች እኮ ነው። በነገራችን ላይ እኔ ነግራኛለች በውስጥ አሁን በቅርብ ማለት ነው። አደገኛ ሁኔታ ውስጥ ነው ያለችው ይህች እህት። ስለዚህ የራስህ ጉዳይ ሲሆን በቃ ይከነክናል፣ ያውም አድርገው ማለት ነው። የእህታችን ሲሆን ግን ዞር ብለህ አታያትም፣ እንዲያውም የሚከረፍ አይነት ንግግር ትመልስላታለህ። እና ይህ በጣም ትክክል አይደለም። እኔ እንደዚህ ባይሆን እንዴት ደስ ባለኝ ነበረ ማለት ልክ እንደዚህ ማንም እኮ ምልህ የወንድሙን ኃጢአት በዚህ ልክ ማንም እንትን ባይል ምንም ምልህ አንዳንዴ ጣትን ወደ ላይ ስጠቁም አብዛኛው ጣት ወደ አንተ ይመለሳል አይደል? አሁን እንደዛ መጽሐፍ የሚለው ራሱ በወንድም ላይ ያለውን ጉድፍ ስለምላውጣለት ላለ አንተ ከንቱ ሰው ሰነፍ ሰው ለምን በፊት ለፊት ላይ ያለውን ምሰሶ ለምን አታወጣም ይላል። አየው እና ፈራጅ እግዚአብሔር ነው። ለእሱ አንዳንዴ የምተዋለ ግን በጣም በዛ የው የእሱ በዛ እና እዚህ ደረጃ ላይ የሚንደርስ ያደረገው ራሱ ነህ። ስለዚህ ኃላፊነቱን የምትወስደውም አንተ ነህ። በዛ መሰረት ከዚህ በኋላ የምታመልጥም አይመስለኝም። እባክህን ካሰን በቃ ካሳት እህትን በቃ እንዲያውም ከነ ካሳው ክፈል። እኔ እንደዛ ነው የማምነው። በነገራችን ላይ ሀቅ ነው እንጂ እዚህ ጋር ማሽሞንሞን እንዴት ነው? እዚህ ጋር እኮ አንተ እንደው ክርስቲያን ሆነ ወንድምን አልሰማም። እንዴት ነገር ላይ እንዴ ክርስቲያን ስለሆነ ይስረቅ የሚል አለ እንዴ? እንዳውም ፍርዱ እኮ እጥፍ ድርብ ነው እኮ። በነገራችን ላይ በዚህ ልክ ድራማ የሚሰራ ሰው ካለ የሚያላግስ ሰው ካለ በዚህ ልክ ነው። ብዙ ሌቦችም አሉ በነገራችን ላይ። እኔ እጄ ላይም ደርሰው እስካሁን ያስኳቸው አሉ። አንዳንዶቹ ያቆማሉ እጄ ላይም ደርሰው ማለት ነው። ስለዚህ የማይታገስ ከሆነ ሰው ይሄ ክርስትና ስለሆነ ክርስትና መሄ ስለሆነ ማለት ነው እኔ እስከ ህይወት መስዋዕትነት ልቀጥልበት ሁሉ ይችላሉ። እና እንደዚህ የሚያገዝም ደግሞ ወንድም እህት ካለ እናመጣዋለን። ምን ችግር አለው? እና እግዚአብሔር አክብርልኝ ፍራኦል ስላስገባኸኝ፣ ሁላችሁም ስላደረጋችሁት ነገር እግዚአብሔር አምላክ ዋጋዎችን ይክፈላችሁ። ያው ስራ ስላለ ልውጣ ብዬ ነው። ኪያ በርቺ፣ በውስጥም አገኝሻለሁ። እንግዲህ እግዚአብሔር አምላክ ይስጥልኝ። አሜን አሜን። መምህር መልካም ቀን። ኧረ ለፕሬዚዳንቱ እድል ስጡ። ምንድን ነው
እሺ ክቡር ፕሬዚዳንት ይቀጥላል። ይቅርታ እንግዲህ አፈ ጉባኤው ባሉበት ቀድሞ ማውራት አይቻልም፣ ግን ያው የእሳቸው ስም ተቀየረ አልተባለም። 911 ሆኗል። ኮሜንት ላይ ያየሉ 911 እያለ ሜንሽን ያደርጉልኛል። ምንድን ነው ነገሩ? ፕሬዚዳንት መንሱር ከሚለው በላይ እኮ 911 መንሱር የሚለው በዛ ታውቃለህ። ተቀየረ በቃ 911 ይላል እና ኮሜንት ላይ የኛ ህዝብ አይጥመዳባት አንዴ ከያዘ እኮ በቃ ያዘ ነው። ሙሉ ፔጁ 911 ሆኖ ቀረ። አንዱም እንዳለ ታውቃለህ። ፖሊስ ሊደውል ነው ስል መንሱር ደውል አለኝ። መንሱር ጋር ደውል። ምንድን ነው መንሱር 911 ወደ ማጠቃለያው እያሰባሰብን ብንሄድ ሰዓቱን ሀሳቡን ወደ ማጠቃለያ እየሄድን እየራሳችን ያልገባሁበት ሪቫይዝ እናደርገዋለን። በቃ መጨረሻ ላይ ብዬ መጨረሻ ላይ እናወራለን፣ እንስቅበታለን። ግን ይሄን ሀሳብ ገደል አድርገን ወደ ጨዋታው እንሄዳለን። ይሄን ሀሳብ ነበርና በጣም አመሰግናለሁ። በእንደዚህ አይነት ሁኔታ ያው የአንዲት ኢትዮጵያዊ እህታችን እንደዚያን ችግር ደርሰውባታል ተብሎ የሁሉ ሰው ተረባርቦ 4000 ሰው ይሄ ነገር ምንድን ነው? በቃ እኛም ከነገሮች መማር